አይናለም ትባላለች። የትውልድ ቦታዋ ወላይታ ነው። ይህች ወጣት በዱባይ አየር መንገድ ላይ ትኬት ብቻ ተቆርጦላት ተጥላ የተገኘች ሲሆን በወቅቱ የነበረችበት ሁኔታ እጅግ አሳዛኝና ልብ የሚነካ ነበር። ከፍተኛ የአእምሮ ህመም ምልክቶች የሚታዩባት አይናለም በአውሮፕላን ጉዞዋ ወቅት ልብሷን እስከ ማውለቅ የደረሰ መረበሽ ውስጥ የነበረች ቢሆንም አንዳንድ ደግ ኢትዮጵያውያን በጥሩ ሁኔታ ተግባብተውና አረጋግተው ከዱባይ ወደ አዲስ አበባ ቦሌ አየር መንገድ ይዘዋት መጥተዋል። አይናለም በእጇ የያዘቻቸውን 2 ስልኮች ሰባብራቸው በመገኘቷ ቤተሰቦቿን በቀላሉ ለማግኘት አዳጋች ሆኗል። በጩኸትና በእንባ የታጀበ ድምጽ እያወጣች ደላሎች ጉድ ሰሩኝ፣ ስራ አለ ብለው አታለሉኝ ስትል ትማጸናለች። እጅግ የሚገርመው ደግሞ ይህች ወጣት እንግሊዘኛ ቋንቋን እጅግ በሚገርም ሁኔታ ጥሩ እንግሊዘኛ መናገር መቻሏ ነው። በአሁኑ ሰዓት ጠቅላይ ሚኒስትር አብይ አህመድ ጋር ውሰዱኝ፣ እሳቸውን ማግኘት እፈልጋለሁ በማለት ደጋግማ እየጠየቀች ትገኛለች። በአሁኑ ሰዓት በቦሌ አየር መንገድ ሰራተኞች እንክብካቤ እየተደረገላት ይገኛል። በመሆኑም ይህችን ወጣት የምታውቁ ወይም ወላይታ አካባቢ የምትገኙ ወገኖች ቤተሰቦቿና ዘመዶቿን ፈልጋችሁ እንድታገናኟቸውና ከልጃቸው ጋር እንድታገናኟቸው በትህትና እንጠይቃለን። የሰው ልጅ በሰው ሀገር እንዲህ ሲገፋና ሲንከራተት ማየት እጅግ ያማል። ሁላችንም መረጃውን በማጋራት አጋርነታችንን እናሳይላት። ከዚህ ጋር በተያያዘ አዲስ መረጃ ለማግኘት ይህን ፔጅ ፎሎ ማድረግ እንዳትረሱ።